በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለምን ወዶ ሰው ልጆችን ወዶ የሰው ዘርን ለማዳን እግዚአብሔር ብቸኛ መንገድ አስተካክሏል። ያ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ መንገድ ነው። ኢየሱስ ክርስቶስ ሕይወት ነው። በልጁ በኢየሱስ ክርስቶስ በማመን የዘላለምን ሕይወት እናገኛለን፣ እንድንበታለን። ስለዚህ በዚህ በኢየሱስ ክርስቶስ ሕይወት አለ፣ ሰላም አለ፣ እረፍት አለ፣ ደስታ አለ፣ የዘላለም ሕይወት አለ፣ የዘላለም ደስታ አለ። ዓለም ፍጹም ደስታ አትሰጠንም። ገንዘብ ፍጹም ደስታ አይሰጠንም። እውቀት ብዙ ፍጹም ደስታ አይሰጠንም። ያለው ነገር ፍጹም ደስታ አይሰጠንም። ትዳር ፍጹም ደስታ አይሰጠንም። እንደገናም ደግሞ ጓደኛ ፍጹም ደስታ አይሰጠንም። ያለው የሚመጣው ሁሉ ፍጹም ደስታ አይሰጠንም። ፍጹም ደስታ በኢየሱስ ክርስቶስ ብቻ፣ ፍጹም ደስታ በወንጌል ብቻ። ሰዎች ደስታን ለማግኘት የተለያየ መንገድ ይሮጣሉ። ብዙ ገንዘብ በመሰብሰብ ይላሉ፣ ብዙ ሰዎች በመተዋወቅ ይላሉ፣ እንደገናም ደግሞ ወደ ተለያዩ ቦታዎችን ሰርች አድርገው በመጓዝ ይላሉ። ብዙ ነገሮችን ያደርጋሉ። ብቻ በዚህ ምድር ላይ ሰዎች ራሳቸውን ለማስደሰት የሚጠቀሙበት የሚሄዱበት መንገድ፣ እንደገናም ደግሞ ገንዘብ ለማግኘት የሚያደርጉበት የሚጥሩበት መንገድ እጅግ በጣም የሚገርም ወዳጅ፣ ወደ ኢየሱስ ክርስቶስ በመምጣት ሕይወትን ታተርፋለህ። የዘላለም ሕይወት ታገኘዋለህ። የዘላለም ደስታ ታገኘዋለህ። ታርፋለህ፣ ትረጋጋለህ፣ ትባረካለህ። ና ወደ ኢየሱስ ክርስቶስ